በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ያስራት ያደራ ልጆች የቅዱሳን የጻድቃን የሰማዕታት የመላእክት ወዳጆች ከያላችሁበት ዓለም እንደምን አላችሁ? የእግዚአብሔር ሰላም ከኔም ከናንተም ጋር ከሁላችንም ጋር ይሁን። እንደተጠፋፋን ይታወቃል። ግን አሁን እንግዲህ የመጽሐፍ ቅዱስ ጥናት ኮርሳችንን ኦሪት ዘፍጥረት እንግዲህ መጽሐፍ ቅዱስ ሲጀምር የመጀመሪያ የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ነው። ከዚያ ጀምረን መጽሐፍ ቅዱስን እንዳስሳለን። እግዚአብሔር አምላክ ይርዳን። ይህንን ከመጀመራችሁ በፊት ጸሎት አድርጋችሁ ጀምሩ። የተደበቀውን ምስጢር አምላካችን እግዚአብሔር እንዲገልጽልን እግዚአብሔር እንዲያመጣልን የረቀቀውን እንዲያቀርብልን ቅዱስ ፈቃድ ይሁንልን። ከዚህ በፊት የመጀመሪያ የሆናችሁ ሰዎች የመጽሐፍ ቅዱስ ጥናት ኮርስ የሚል 6 ቪዲዮዎች አሉ። ሄዳችሁ ዩቲዩብ ላይ ከስር መመልከት መማር ትችላላችሁ ማለት ነው። እንግዲህ ይህን መጽሐፍ ቅዱስ ጥናት የምንማረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች በኩል ቀጥታ የሚሰጠውን ኮርስ ነው የምንማረው። ለነሱ የሚሰጠውን ትምህርት ነው ማስተምራችሁ ማለት ነው። እንግዲህ ለኔ ማስተምርበትን ለእናንተ ደግሞ የምትሰሙበትን ልቦና እግዚአብሔር አምላካችን እንዲያበራ እንዲገልጽልን ቅዱስና በጎ መልካም ፈቃዱ ይሁንልን። በብዙ አላበዛም ጥቂት ነገሮችን ነው እየተማማረን የምናልፈው ማለት ነው። እንግዲህ ኦሪት ዘፍጥረት መጽሐፍን ማን የጻፈው ስንል የመጀመሪያው የምንመለከተው የኦሪት ዘፍጥረትን ስያሜ ነው። ሁለተኛ የምናየው የመጽሐፉ ጸሐፊ ማን ነው የሚለውን ነው። በሶስተኛ ደረጃ የምናየው በመጽሐፉ የተጻፈበትን ዘመን ነው። በአራተኛ ደረጃ የመጽሐፉን ዓላማ፣ በአምስተኛ ደረጃ የመጽሐፉን አከፋፈል ወይንም ስያሜ እንመለከታለን ማለት ነው። እንግዲህ የመጽሐፉ ስያሜ ኦሪት ዘፍጥረት መጽሐፍ አሰያየሙ የተጻፈበት ጊዜ ወይንም ደግሞ ጊዜ ሳይሆን በይዘቱ ነው። እንግዲህ መጽሐፍ ቅዱሱ ጥራዝ በመጀመሪያው ክፍል ላይ የሚገኘው ይህ መጽሐፍ ከጅምሩ የተሰጠው ስያሜ ዘፍጥረት የሚል ነው። እንግዲህ ኦሪት ማለት ሕግ ነው፣ ጥንት ማለት ሲሆን ዘፍጥረት ማለት ደግሞ የፍጥረት መጀመሪያና ወይም ደግሞ መገኛ ማለት ነው። በዚህ በኦሪት ዘፍጥረት ማለት የስነ ፍጥረት ጥንት ወይንም ልደት ማለት ነው። ሕግን የሚያሳውቅ የሚተነትኑት ወይም ደግሞ የሚዳሰስ በመሆኑ ይዘቱን ትኩረት አድርገን ወይም ደግሞ መጠሪያ ስም ይዘቱን ትኩረት አድርጎ መጠሪያ ስም እንዲያገኝ ሆኗል ማለት ነው። እንግዲህ 70 ሊቃናት ለቅዱሳት መጻሕፍት ርዕስ ሲሰጡ ኦሪት ዘፍጥረት ወይም ጄኔሲስ የሚል ስያሜ ሰጥተውታል። እግዚአብሔር ከዓለም በላይ እንደሆነ መጀመሪያም የሌለውን 22ቱን ጥንት ስነ ፍጥረት ዓለምን ማለት ነው በሐልዮ በነቢብ በገቢር እንዴት እንደፈጠረው እና ከፍጥረት አንስቶ እስራኤል ወደ ግብፅ እስከወረዱባት ጊዜ ድረስ ያለውን የመለኮታዊ መገለጥ ወይም ታሪክ በስፋት የሚያቀርብ መጽሐፍ ነው። እንግዲህ ኦሪት ዘፍጥረት በአጠቃላይ ስለ ዓለም አፈጣጠር እግዚአብሔር እንግዲህ እሱ ጋር ስለመሰረተው ቃል ኪዳን ከሰው ልጆች ጋር እግዚአብሔር አምላካችን ስለፈጸመው ቃል ኪዳን እንዲሁም በኃጢአቱ ስለወደቀው የሰው ልጅ አትብላ የተባለውን ዕፀ በለስ በልቶ እንደወደቀ ምናምን ሁላችን እናውቃለን። እና በኃጢአቱ ስለመውደቁ ተድላ ከነበረባት ደስታ ከነበረባት ከዚያች ውድ
ስጦታ ከሆነች ቦታ የወደቀውን ይህንን ዓለም ይህንን ውድ የሆነ ቦታ መልቀቁን እንመለከታለን። እግዚአብሔር ከሰው ጋር ስለመሰረተው ቃል ኪዳን እና ስለ ቀደሙት አባቶቻችን አኗኗር ይተርካል። ይሄ መጽሐፍ ቅዱስ ክፍል ተረካ፣ ግጥም፣ ሕግና ነገረ መለኮታዊ ይዘቶችን የሚያሳይ እንደሆነ ሙሉን የፍጥረትን ምዕራፎች ለተገነዘበ ሰው ለመረዳት ቀላል ነው። የፍጥረታት መነሻ በስፋት የተነገረው በዚህ የመጽሐፍ ቅዱስ ክፍል ውስጥ ነው። ስለ ሰማይ፣ ምድር፣ ብርሃን፣ ፀሐይ፣ ጨረቃ፣ ከዋክብት፣ አዝርዕት፣ እጽዋት፣ ሌሎችም በሐልዮ፣ በነቢብ፣ በገቢር በእግዚአብሔር የተፈጠሩ ፍጥረታት ሁሉ የተገለጹበት ክፍል በመሆኑ ከኦሪት ዘፍጥረት ምዕራፍ 1 እስከ ቁጥር 31 የጾም ሕግ መነሻ፣ የሕዝቦች መጀመሪያ፣ የእስራኤል ሕዝብ መጀመሪያ በዚሁ መጽሐፍ ቅዱስ ክፍል ላይ ተጽፎ እናገኘዋለን። የአሕዛብ መጀመሪያ በዚሁ መጽሐፍ ቅዱስ ክፍል ላይ ተጽፎ እናገኘዋለን ማለት ነው። እንግዲህ ለዛሬው ጸሐፊው ማን ነው የሚለውን እንመለከትና እንጨርሳለን ማለት ነው። የኦሪት ዘፍጥረት ጸሐፊ ማን ነው ካልን በአይሁድ መምህራንም ረበናት ወይም ረበናት አይሁድ ሆነው በክርስቲያኑ ዘንድ እንደሚታመኑ የአምስቱ ብሔረ ኦሪት ጸሐፊ አባታችን ነቢዩ ቅዱስ ሙሴ ነው። መጽሐፍ ቅዱስ ጸሐፊው ሙሴ መሆኑን ይመሰክራል። እንግዲህ በሁለተኛ ነገሥት ምዕራፍ 14 ቁጥር 6 ላይ በሙሴ ሕግ መጽሐፍ እንደተጻፈ እግዚአብሔርም ሁሉ በኃጢአቱ ይሙት እንጂ አባቶች በልጆቹ አይሙቱ፣ ልጆችም በአባቶቻቸው አይሙቱ ብሎ እንዳዘዘ የነፍስ ገዳዮችን ልጆች አልገደለም ይላል። በዚህ ሁለተኛ ዜና መዋዕል ምዕራፍ 23 ቁጥር 18 ላይ ዮዳሄም በሙሴ ሕግ እንደተጻፈው አለ። አያችሁ፣ ሙሴ እንደጻፈው ሲናገር ሁለተኛ ዜና መዋዕል ምዕራፍ 23 ቁጥር 18 ላይ ዮዳሄም በሙሴ ሕግ እንደተጻፈው እንደ ዳዊትም ትእዛዝ አለ በደስታና በመዝሙር ለእግዚአብሔር የሚቃጠለውን መስዋዕት ያቀርበው ዘንድ ዳዊት በእግዚአብሔር ቤት የከፈላቸውን ካህናት ሌዋውያን በእግዚአብሔር ቤት አገልግሎት ላይ ሾመው አለ። በዚህ በዕዝራ ሱቱኤል መጽሐፍ ዕዝራ ሱቱኤል ምዕራፍ 3 ቁጥር 2 ላይ የኢዮጴዴቅም ልጅ ኢያሱ በወንድሞቹ ካህናት የሰላትያልም ልጆች ዘሩባቤል ወንድሞቹም ተነስተው በእግዚአብሔር ሰው በሙሴ ሕግ ላይ እንደተጻፈ የሚቃጠለው መስዋዕት ያቀርብበት ዘንድ የእስራኤል አምላክ መሠዊያን ሰሩ እያለ እንግዲህ አባታችን ቅዱስ ሙሴ እንደጻፈው ያረጋግጡልናል ብዙ የመጽሐፍ ቅዱስ ክፍሎቹ ማለት ነው። በዚህ በትንቢተ ዳንኤል ምዕራፍ 9 ቁጥር 11 እስከ 13 ስናይ እስራኤልም ሁሉ ሕግን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል፣ በእርሱ ላይ ኃጢአትን ሰርተዋል፣ በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን እያለ ይናገራል። ሙሴ የመጽሐፉ ጸሐፊ መሆኑን ይናገራል ማለት ነው። የመጽሐፉ ጸሐፊ እንደ ሙሴ ሕግ ይላል። እንግዲህ ተመልከቱ፣ በአዲስ ኪዳን ላይ ደግሞ እንደ ሙሴ ሕግ ይላል። የሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙርም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁን ቃል ይህ ነው አላቸው። የቱን አላቸው? ከእናንተ ጋር ሳለው አለ በሙሴ ሕግ አለ። የሙሴን ሕግ እነዚህ 5 ኦሪት መጻሕፍቶችን አለ። በነቢያት አለ። የቶቹ ነቢያት? እነ ኢሳይያስ፣ ሌሎቹንም ነቢያት ማለት ነው። ከዛ መጣ መዝሙር አለ፣ ልበ አምላክ ቅዱስ ዳዊትን። እነዚህን ሁሉ ጠቀሰ ማለት ነው። በዮሐንስ ወንጌል ምዕራፍ 7 ቁጥር 23 ላይ እንዲህ አለ፣ የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን ይቀበል ከሆነ ሰውን ሁለተኛውን በሰንበት ጤናማ ስላደረግከው ትቆጡኛላችሁን እያለ እግዚአብሔር ይጠይቃል ማለት ነው። እንግዲህ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከላቸው መልእክት ላይ ሕግስ ደግሞ
ምን አይልምን የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ አለ ተጽፏልና እያለ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክቱ ላይ አስቀምጦት እናገኛለን። እንደገና ዕብራውያን ምዕራፍ 10 ቁጥር 28 ላይ የሙሴ ግን የናቀ ሰው ሁሉ አለ 2 ወይም 3 ቢመሰክሩለት ያለ ርኅራኄ ይሞታል አለ። የሙሴን ሕግ የናቀ እንግዲህ የገደለ ይግደል ስለተባለ ማለት ነው። ለዛሬ ይመስላል። እዚህ ከደረሳችሁ ሰብስክራይብ አድርጋችሁ ላይክ ምልክቷን ንኩ። እንደገና ደግሞ ሁሉ ጊዜ የሚለቀቀው ኮርስ እንዳያመልጣችሁ የደውል ምልክቷን ተጫኗት። ኖቲፊኬሽን ልክ ቪዲዮ እንደተለቀቀ ይደርሳችኋል። ስለነበረን ጊዜ አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው መጽሐፉ የተጻፈበትን ዘመን የመጽሐፉን ዓላማ እንማራለን ማለት ነው። ከዛ በኋላ ወደ ምዕራፍ 1 እንገባለን ማለት ነው። ሁላችንንም አምላካችን እግዚአብሔር ይባርከን፣ ቀሪ ጊዜያችንን ሁሉ ይባርክልን። ቤተክርስቲያንንና መከራን በእውነት የቤተክርስቲያንን መከራ እግዚአብሔር አምላክ ያሳየን። እግዚአብሔር አምላክ ቤተክርስቲያናችን ይጠብቅልን፣ ቀሪ ዘመናችን ይባርክልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በተማርነው እንድንጸና አምላካችን እግዚአብሔር ያድርገን። ቀሪ ጊዜያችን ሁሉ እንዲባርክና እንዲቀድስልን የአምላካችን ቅዱስ ፍቃዱ ይሁን።